ዛሬ በማይኮ ቤት እኔ ናትናኤል አስታራቂ ሆኜ መጥቻለሁ ማለት ነው። ዛሬ ግን ያልጠበቁትን ነገር ልናደርግ ነው አይደል? አብረን የመጣነው ናፍቆሻል። በተለያዩ ችግሮች ሩቅ የነበረው ልጃችሁም ወንድማችሁ የእናንተ የሆነው ልጅ እቺ እንቁ የሆነች ልጅ ነፍሴ ልትፈጠር በስር አድርጋ መታለች ማለት ነው። እኔ በመምጣትሽ ደስ ብሎኛል እውነት። ግን አንዳንድ ሰዎች ደግሞ በመኖራቸው በጣም ደስ ብሎኛል። መጥራት የለብህም እሱን ምን ያደርጋል? ለእሷ ክብር ስላለ ለምትቀመጥ አይደለም ለእሷ እኔ ክብር የለኝም። ሰላም፣ እንዴት ናችሁ የተወደዳችሁ የማይኮ ቤተሰቦች? ዛሬ እዚህ ጋር የተገኘሁት ናኦልና የማይኮ የልብ ጓደኛ ነኝ ማለት በሩቅም ቢሆን የምንተዋወቅ ረጅም ጊዜ የቆየን ጓደኛዎች እና ዛሬ እዚህ ጋር የተገኘሁት እንደምታውቁት ባለፈው እንደተፈጠረው የሆነ በመሀላቸው ማግባባ ነገር ተፈጥሯልና በዛ ምክንያት ማይኮም ከናኦል ርቋል፣ ናኦልም ከማይኮ ርቋልና መስማማት የለም። በመሀላቸው የሆነች ክፍተት ተፈጥራለችና ያቺ ነገር ደግሞ እንደ ወንድማማችነት ጥሩ ስላልሆነች ያው በማይኮ በኩል ነው ልመጣ ያሰብኩት። ግን ናኦልን ጠርተ ነው ማይኮንም ጠርተ ነው የምንወያይ ይሆናል ማለት ነው። በመሀላቸው ሰላም መፈጠር አለበት፣ አብሮ መስራት አለባቸው። ሁለቱም ለማደግ እየሞከሩ ያሉ ልጆች ናቸውና በመሀላቸው እንደዚህ አይነት ክፍተት ተፈጥሮ ነገሮች ከሚበላሹ እኔ ናትናኤል እዚህ ጋር ቆሜ ሁለቱንም ጠርቼ ባስማማቸው ብዬ አስቤ ነውና በመሀላቸው የተፈጠረውን ታውቃላችሁ ማለት ፌር ያልሆነ ነገር ነው። የወንድማማችነት እንደዚህ በፒስ የሚታለፍ ነበር፣ በይቅርታ የሚታለፍ ነበር። ግን አልሆነም። ያለ መግባባት ወጣትነት ምናምን ነገር ትንሽ ይዟቸው ተለያይተዋልና ያ ነገር መፍትሄ ያስፈልገዋል በሚል ዛሬ በማይኮ ቤት እኔ ናትናኤል አስታራቂ ሆኜ መጥቻለሁ ማለት ነው። መፍትሄውን እናንተም የምትደግፉት ከሆነ መፍትሄው አንድ እንግዳ አለችን ይዣት የመጣሁት ከአዲስ አበባ በጣም አስፈላጊ ከሚባሉ ሰዎች ውስጥ አንዷ ናት። ይህን ነገር ለመፍታት የናኦል ያለፈው ህይወቱ ላይ የነበረች አሁንም ያለች ልጅ ናት። ትመጣለች፣ ራሷን ታስታውቃችሁና እንግዲህ ትንሽ ነገር ብላችሁ ሰርፕራይዝ ታደርጋችኋለች ማለት ነው። እንዴት ነሽ? ሰላም ነው። አስታውቂያቸው። እሺ፣ ሰላም የሚኮ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የተገኘ ነው ሁለታችንም ከአዲስ አበባ ነው የመጣ ነውና ዛሬ የተገኘ ነው ሚኮንና ናኦልን ብናስታርቅ ነው ዛሬ የተገኘ ነው ማለት ነው። እና ዛሬ ግን ያልጠበቁትን ነገር ልናደርግ ነው አይደል? አብረን የመጣ ነው። ናፍቆሻል? በዚህ አጋጣሚ ከናፈቀሽ እሱ ለጊዜው ይቆየንና ዛሬ ሁለቱም አያውቁም ጠርተናቸዋል አይደል? እና ይሄንን ፖስት ደግሞ መንፖስተው በማይኮ ቤት ነው። ይሄንን እሱ አያውቅም። ሰርፕራይዝ ነው የምናደርገው ማለት ነው። አያውቅም። የእናንተ የዋው እንግዲህ ለትንሽ ጊዜ በተለያዩ ችግሮች ርቆ የነበረው ልጃችሁም ወንድማችሁም የእናንተ የሆነው ልጅ ርቆ ነበር። አሁን ደግሞ እቺ እንቁ የሆነች ልጅ ነፍሴ ልትፈጠር በስር አድርጋ መታለች ማለት ነው። እና አሁን ናኦል ናፍቆሻል፣ ግን ንገሪያቸው። አይ እንደ ቤተሰብ ደመቅ እንዲልልሽ። አዎ ዲስታንስ ነበረ፣ ግን ያው ነበረ ነው። አሁን ይደምቃል ሲገናኝ እንዳለ ሆኖ አሁን ላይ ጥሩ ነገር እንደሚፈጠር አስባለሁ። ማሰብ ሳይሆን ደግሞ ይሆናል። አዎ ፈጣሪም አለ ይሆናልና ስለዚህ መጀመሪያ የምንጠራው ማይኮ ጋር ብንደውል አሪፍ ይመስለኛል። የቤቱ ባለቤት ስለሆነ ይቅደም። ማይኮ ጋር እንደውል ግን ወይ ፀሐዩ ፀሐይ መቼስ ጥላ ላይ ሄደን እናወራ እንግዲህ ቶሎ እንዲደብቂ ናኦል ሳይ። ስለዚህ ማይኮ ጋር እንደውል። እንደውልልን ማይኮ ጋር እንደውልና የቤታችን ባለቤት የእናንተ ልጅ ማይኮ ቶሎ አነሳም፣ ችግር አለበት እኮ ስልክ። ኧረ ደውልለት። ዛሬማ ካላነሳ የት ነህ ምናምን እንበለው። አነሳም አላልኩሽም እኔ? ኧረ አነሳም። እሺ ጠፋኝ። በርሳት ተምጣብኝ። አነሳ። ሄሎ ጎረምሳ እንዴት ነህ? አለሁ። ጠፋህ እኮ ምንድን ነው? የት ነው ያለው? እኛ ፈለግን አጣን እኮ ዩቲዩብ ላይ የለህም። ጓደኞች ጋር ብደውልም አያነሱም። እቤት ነው የምትውለው? በእናትህ አሁንም አንተ ችግርም ስለተፈጠረብህ እንዲሁ መተኛት ነው የምታስበው።
በቃ ምን ታደርጊያለሽ? የት ነህ? ላግኝህ እስኪ መጥቼ ላግኝህ። የት ነህ? እንዴ መሽቷል? ገና ነው። ትንሽ እኮ ጨለም አላለም አይደል? አይ እንግዲህ አንዴ አርሻለሁ ሀገር ላይ እንግዲህ ትቀበለኛለህ ብዬ ያሰብኩት ወደ ሰፈራችሁ አካባቢ ነው ያለሁት። እና ቶሎ እሺ፣ የሆነ ነገር ልጠቀም። ያው አንዳንድ ነገር ስለሚያስፈልገኝ እሺ እኮ በቃ የሆነ ነገር እየተጠቀምኩኝ እጠብቅሃለሁ። እሺ ባለሀብት ይጋብዛል። አሁን ይሄን ነገር እንጠቀማለን፣ ግን ያሳዝነናል። ወጪ ምናምን ስለሚኖርበት ያው ብዙ አንጠቀም፣ ግን እንጠብቀው አይደል? ቁጭ እንዳትይ የለም ቦታ እንግዲህ ናዝሬት ትንሽ በጣም አስቸጋሪ ነው። እንግዲህ ምንም ማድረግ አንችልም። ቦሌ ነው ሰፈሩ። አዳማ ይሰራል ማለት ነው ሎኬሽን መላክ። ኧረ እንዴ ምንም ቢሆን ኖረንበታል። ያው የባለቤትሽ እድሮ ልክልታለሁ እንግዲህ ከሰራለት ይሰራል ይመጣል። እና ስለ እንትና የሆነ ነገር አትያቸውም? ስለ አለፈው ህይወትሽ እንደው ትንሽ ቃኝት ሊያደርጉት ወይስ ትንሽ ይቆያቸው? ንገራቸው። ያስፈልጋቸው ይቆያቸው ካልሽማ ምን ይደረግ? አሁን እንግዲህ ይቆያል። እኔ የምልህ ግን ሚኮማ ጠራ ነው አሁን ናውል ነው የቀረው። በቃ ረስተሽዋል። ልብሽ እኮ በቃ ሌላ ቦታ ሆኗል። ናውልማ ቀድመን ነው የደወልነው እኮ። ናውል ስመጣ መጀመሪያ ነግሬዋለሁ። ቅድም ደግሞ ሎኬሽን ልኬለታለሁ። ስለዚህ አሁን ሚኮ ሳይመጣ ቀድመሽ ብትደበቂና ሲመጣ እንዲያው የሆነች መልአክ ፊቱ ላይ ብርት ስትል ምናምን ቢያይ ዝም ብለሽ ወደዛ ጋር ጠጋ በይና አንድ ቦታ ደበቅ በይ። እንግዲህ እቺን የመሰለችን ደብቀናል። ሙሽራው ነው የምንጠብቀው። ይመጣሉ ትንሽ ቆይተው። ልደውልለት እስኪ ደርሻለሁ ማለቱ አይቀርም። መታጠፊያ ላይ ምናምን ሰፈሩ መታጠፊያ ይበዛዋል። እጥፍ የሆነ ሰፈር ነው። እጥፍ የሆነ ሰፈር እጥፍ ያለ ሰፈር አስቸጋሪ ነው። ግን አረ ሙቀት አለ ምናምን። በአንድ ቀን እንደዚህ ከሆንኩ እነሱ ትዳር ምናምን መስርተው እዚህ ሲኖር አስቡ። በጣም ችግር ነው። እግዚአብሔር ቦሌ ነው ያለኝ። እዚህ ጋር ሆነና እንዴ ማታነሰው ሲያስጠላ ፈልጌ ነው እና አይ እኔማ ደግሞ ስቆይብኝ በገዛ ሀገሩ ጠፋ ወይ ብዬ የኔ አባት ግራ ገባኝ። እዛ አስፋልቱ ላይ ቆምኩኝና ከዛ ግራ ገባኝ። ታውቃለህ ካፌ የለም ምን የለም ያለ እዛ ጋር እኔ እራሱ ስመጣ ይቻላል ወደዛ አለ እኮ ግን ሎኬሽኑ ሲመራኝ የት ግራ ገባኝ። አለው በእናትህ እዛ ጋር ምን ይታያል? እዛ ጋር ካሜራ አለ። ካሜራ ምንድን ነው? እዚህ ዘመድ ቤተሰብ አይናፍቅም? ከአዲስ አበባ አዳማ ብሎግ ይሰራው መጣው እንዳትል ለብሎግ ነው። ምን ላድርግ ህይወታችን እንደዛ ካልሆነ ሰላም አትልኝ ቤተሰብ እንደው ብትባርከው ቤቱ ያምራሉ። ደግሞ የኔ ቤተሰቦች ሁሉም ይገባቸዋል። መቼስ የኔ ቤተሰቦች ያልኳችሁ ሰዎች ይገባቸዋል። ሁሉም ፋንዲሻ ነው። ሰላም የናትናኤል ቤተሰቦች እንዴት ናችሁ? ይህ ልጅ ሰብስክራይብ በማድረግ አስደስቱት። ያው የኔን ቤተሰቦች እኔን አይታችሁ ሮጣችሁ እንደምመጡ አልጠራጠርም ማለት ነው። አትጠራጠሩ፣ ይሄ ነገር እውነት ነው። ስለዚህ ናቲን ደግሞ ያው ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በተለይ ይሄን ቪዲዮ ብላችሁ እኔም ባይዘው ሼር አደርግልሃለሁ። አድርግልኝ። ይሄን ቪዲዮ በተለይ ሼር አደርግልሃለሁ። በጣም ያስፈልጋል ነው። አዳማ ድረስ ደግሞ እኔም ብለህ ስለመጣ በጣም አመሰግናለሁ። ግን አልነገርኩም እንዴ? ቁመት ተበልጦ ነበርኩ። ጫማ ነው እኔ ፍላት ነው ወንዶ ብዙ ጊዜ እና ቤተሰቦች ሰብስክራይብ አድርጉት ናቲን እና አበረታቱት። እኛም ከጎኑ ነን። በቃ የኔ ቤት አይደለም እኔም እኮ ቤት አለ። ዛሬ እንዲያው እዚህ አዳማ ላይ መጥቼ እኮ ቤት አለ፣ ግን ይሄ የኔ ቤት ነው እኮ። ለማንኛውም ቤተሰቦቼ ይሄን የመሰለ ቤት ይሄን የመሰለ ቀን ከሚኮ ጋር በምን ማሳለፍ ይመስላችኋል? በምን ማሳለፍ ይመስላል? እና ዝም ብዬ እገኛለሁ እንደዚህ ለኔ እኔም ግርም ብሎኛል ማለት ድንገት መጣው ስላልኩ እኔማ የሆነ ትሰድበኛለህ ምናምን ብያለሁ። ነው ለምን ሰርባ በጣም ደስ ብሎኛል ማለት አሁን ብቻዬን ስለሆንኩኝ ቤት ባይዘው እንገባና ቤተሰቦች ቪዲዮ ካላለቀ ቤት አስገብቼ ቆንጆ ምግብ ሰራለታለሁ ማለት ይሰራልኛል። ደግሞ ልክ ማይኮን አምነዋለሁ። ከዚህ በፊትም የሆነ ጊዜ መጥቼ እንደዚህ በቃ ቀጥታ ነው እዚህ ስደርስ ነው ተቀበለኝ አልኩ፣ ተቀበለኝ። ከዛ በኋላ ነው ያ ዘፈኑ ራሱ ምንድን ነበር የሚለው
የሆነ ዘፈን አለ አዳማ ተቀባይ ፍቅርሽን ብዬ ምናምን አንድ ፍቅሮች የሆነ ዘፋኝ አለ መቼስ አዳማዎች በዚህ አጋጣሚ ካላችሁ ፊስ ማቻለን ማለት ነው። እኔ ወዳቻለሁ። እርጥብ አለ አዳማ ላይ ደግሞ ቆንጆ ቦታዎች አሉ። ቆንጆ ሰዎች የሚባል ለምን ጠርቶ ወንድም አይደል ምን ማለት ነው? ፍቅራችን አለ የድሮ አብሮነታችን ፎቶዎች ዩቱብ ፋይል አይደለም ናቲ ለምንድን እኔ ጋር ነው እሱ ጋር ነው የመጣው? ሁለታችሁም ጋር እኮ ታዲያ ከመጣ ለምን አትደውልም? ደወልኩልህ እሱ ጋርም ደወልኩኝ። አይ አንተ ጋር አይመጣም። አይ ምንድን ነው? አይ እንዴት ጠራኸው? ግን የሚገርመው እሱ ነው። እንደዚህ ነው የጠራሁት እኔ እና ታዲያ በጣም ቤተሰብ አያረል የሆነ ነገር የሚፈጠረው የሆነ ነገር ሲፈጠር ነጭ ልብስ የለበሰች አንዲት መልአክ ምድር ላይ ያረፈች ምንም ቢሆን ከየት መጥተሽ ነው? እንግዲህ ከእሱ ጋር ነው የመጣሁት ከአዲስ አበባ። እዚህ እናንተ ከአዲስ አበባ ገጠር ላሳይሽ ትንሽ አንዳንድ ሰዎችን እንጠይቅ ስላት ከናውል ጋርም በደንብ ይታወቃል። ሰው አይደለም ላይክ እኔ በመምጣቷ ደስ ይለኛል። ምንድነው ማን ነው ደስ ያላለው? እዚህ ጋር ናውል ደስ ያላለው ስለመጣች ኧረ ምን አለ እሷም ቅድም እንዲህ ስትደብቅ የሆነ ነገር ማለት ይወጣል። አይዘገየው ይወጣል። አይ ለማንኛውም ማለት ነው እንግዲህ ጉዳዩ የምትነግራችሁ አንዲት መልአክ ትነግራችኋለች። ላይክ እኔ በመምጣትሽ ደስ ብሎኛል እውነት። ግን አንዳንድ ሰዎች ደግሞ በመኖራቸው በጣም ደብሮኛል። እኔ ራሱ በጣም እኔ ስላለው ነው። እሷ ሴት ስመታ እኔ ወንድ እዚህ ጋር ስትቀላቀልኳችሁ ነው እና አይ ሲጀመር መጥራት የለብህም። እሱም ምን ያደርጋል እዚህ ጋር የሚቆም ነው አይደለም? ና አንተም ታረጋለህ እዚህ ጋር እኔ ቢያንስ እኮ አይደለም። እኛ እኮ ሲጀመር ሁለታችሁንም ለማስማማት ለማስታረቅ አይደል? ናቲ ይሄድ ነበር ሰው መምጣው ግን ለምን ለሷ ክብር ስላለኝ ነው የምትቀመጠው አይደለም? ለሷ እኔ ክብር የለኝም እዚህ ነው አይደለም? ቤተሰብን አታከብርም? ቢያንስ እኔ ቤተሰብ ስመጣ ቢያንስ ስመጣ አይደለም ስመጣ ቢያንስ ተናግረህ መምጣት ያለብህ። ዝም ብለህ እኮ ነገርኩህ እኮ ለሱ እኮ ነገርኩህ። ለሱ ምን አገባህ? እሱ ጋር ከመጣህ አንተ ትቀበለኛለህ። አንተ የፍቅር ሰው አይደለህ? አሁን አይ አንተና ያለንበትን ሁኔታ ታውቃለህ አይደል? ያላችሁበትን ሁኔታ አውቀን እኔና ናቲ ተመካክረን ነው ከዛ ድረስ የመጣ ነው አይደል? ቢያንስ ለኛ ሪስፔክት ሊኖራችሁ ይገባል አይደል? በመሀላችሁ የተፈጠረው ነገር ምን ታከብረ አስቆመት ትጨቃጨቃለህ? ሻት ሄዳለሁ ለወዴት ነው ይዛት ብትሄድ ነው እዚህ ጋር ሰላም አትልልኝ ቤተሰብ እኔ ለሁለት ጀምሮሽ ሰላም አላራ ምን ይጠቅማቸዋል? አሁን ምን አገባህ ተሰጀመረ? አይ ማለት ነው ሲጀመር እኔ እዚህ ቪዲዮ ላይ መገኘት አልነበረብኝም። ናቲ እንደዛ ነገር እኮ ለምን ጠራኝ? እሱ ሲጀመር እኔ ራሱ መምጣት አልነበረብኝም አንተ እያለ ማለት ነው። በቃ ነገር ይሻላል የሆነ ለነገር አሁን ማለት ነው። አንድ ላይ ጀምራችሁ ነው ወይስ ምንድን ነው? ጀምረን እንዴት ማለት ነው? ማለት አይቻልም መጀመር እኔና እሷ ካሜራ መጀመር ደግሞ አንጀምራችሁ አይ ሲጀምር አንተ ምን ተቀናብኛለህ እንዴ? ምን ነው ብትወራ አይደለም ምንድነው ምን ተፈጥሮ ነው? እኛ አንደኛ እንደም የመጣ ነው እንዳለቻችሁ እኛን ልታከብሩ ይገባል። ሁለተኛ ደግሞ እዚህ ጋር የምንላችሁ ሰምታችሁ በመሀላችሁ ከመጨቃጨቅ እስኪ አውሩ እንደ ህግ ነገር መከባበር በተሞላ ሰላም በለው። ሰላም በለው። ማን ሚኮ ነው? ሰላም አይ ማን ነው ማን ይቆም ፊት ለፊት ኖ ምን አቆም አንተ ከስንት ዓመት በፊት አታውቁሽ አብረናል እና አሁን የተፈጠረው ነገር የሆነ የሚፈጠር ነገር ነው። ነገር እኮ በቃ የሆነ ሀፕን ያደርጋል ማለት በዛ ሀፕን ያደርጋል ይበዛል። ግን ቤተሰብ የሆነ ይቅርታ ምናምን እኮ ያስፈልጋል አይደል? ወንድማማችነት ቤተሰባዊነት ማለት ካያችሁት እኮ የማይደረግ ነገር ነው ያደረገው። በዛ ነው አይደል? አይደለም ማለት ደግሞ ታዲያ የማይደረግ ነገር ምናምን አሁን ታዲያ ልታጣላኝ የሞከርክ ነው? እያጣላሁ አይደለም እኮ ስማ፣ ሲጀመር እዚህ ጋር ያለን ታሪክ እያወቅህ ለምን ነገር ታደርጋለህ? አይ ምንም የሚጎራ ነው። አይ ናሁልም አሁን ከእሷ ጋር ምናምን ማለት አሁን አንተ እኛ የመጣ ነው የተፈጠረውን ነገር ለመፍታት ነው እንጂ አሁን ከእሷ ጋርም የነበረውን ነገር እንትን ትላለህ ማለት አይደለም እዚህ ጋር አሁን። ስለዚህ አሁን ጥፋተኛው ማን ነው? ጥፋታችሁን አምናችሁ ይቅርታ ተባብላችሁ አንተም ወደ ነበርክበት ተመለስ እንጂ ማለት በማይሆን ነገር በማጣላ ተጣልታችሁ ሰውን ጀመር እንደዚህ ማበጥበጥ አልነበረብኝም። እኔ ኖርማል ነው። እኔ ለእናንተ ስል እኔ አልደበረኝም። ይቅርታ አላውቅም። እኔ ለእናንተ ስል እኮ ይቅርታ ካሜራውን እኔ ለእናንተ ስል እውነት ላይክ
እኔ ይቅርታ ማለት እኔ አይደለሁም ያጠፋሁት ደግሞ እሱ ነው። እሱ ደግሞ ያደረገውን ነገር ደግሞ ልቡን ሰርቶ ነው። እስኪ ያወራን እንዲጨርስ ችግር የለም። ቤተሰቦች እኔ ይቅርታ አድርጌያለሁ። እኔ አልደበረኝም፣ ግን ከአሁን በኋላ ላይ ሪስፔክት ባረግስ እኔ ታውቃለህ አንድ ላይ ነው የተማርነው ነው። ከኔ በላይ ከአንተ በላይ ነው በጣም እንቀራረብ ግን እኔ እንደውም ትንሽ እኔን ያዳምጠኛል ነበር። ያው ያጋጥማል፣ ስሜታዊ ሆኜ ነው ምናምን ነገር እኔ ያን ነገር ማድረግ አልነበረብኝም። ግን በቃ ብቻ አላውቅም። ግን እውነት አንቺ ናፍቀሽ ነበር ብቻ ግን ብቻ እሷ ናፍቀዋለች። አንተ ግን አንተም በላይ ስለ አይደለም ይቅርታ ማለት ካለብኝ እኔና ሳይመን ይሻት ያለው ነው እዚህ ጋር ሁለታችሁን ያገኘንበት ምክንያት እኮ ይሄን ነበር ያለበት ቦታ ምን ነበር? አሁን ናፍቀሽኛ ምናምን አንተ ዝም በለው። አንተ ምን ነው የምትቆረው? እሱ እነሱ ነው እነሱ አወለ በል ታረጋው። ኧረ አይደለም ፈገግታቸው ራሱ ፈገግታቸው የድሮ ፍቅራቸው ሲመጣ አይ አንተም በለው። አይ የምር ቤተሰባችሁንም ይቅርታ ጠይቁ ስለጠፋችሁ። እናንተም ጥፋትን አምናለህ አይደል? አንተ አይ ጥፋተኛ ነኝ እኮ አሁን እሷን እዚህ ጋር አስቀምጠን እንዴት ጥፋተኛ ሊሆን ይችላል? ቤተሰቦችን አቆኛለ አዳማ ሳትሄድ አለ ቪዲዮ እንሰራ ደስ ይለኛል። እንሰራለን፣ ችግር የለም እሱ እንሰራለን። ግን አንተና አንተ ወንድማማቾች ተታረቁ እና ከቴጋም ትንሽ አንድ ቀን ሁለት ቀን እዚህ አዳማ ላይ ታዝናኑና ማን ደስ ይላል እንደሩ ነው አሁን ያላችሁት ማለት ነው። አዎ ምን ችግር እንደነበረው ነገር ነው ነው ወይዘው የድሮ ልጅነቱ ነው እስካሁን ያለው። አረ አይ አይደለም እንዴ ካንተ ጋር ታላበት ምክንያቱም እዚህ ጋር አሁን እኔንም ይለኝ ነገር ነው ነው ለራሱ ነው አይደል? አዎ ያዋ ነው ትዛላለሽ የሚሆን ነገር እንደው ሲመጣ ብቻ ይቅርታ ጠይቃለህ። አምናል ጥፋተኛ እንደው ባለፈው ነገር ጥፋተኛ እኮ አፈ ሞልተ ጥፋተኛ ነኝ በለው እስኪ በመሀላችሁ ያለውን ክፍተት እዚህ ጋርና እዚህ ጋር እንደዚህ አይደለም ነው እንትን አታውጣም። የሆነ ባህል አለ አይደል? የሆነ ጥይት ምናምን እንዲተራ ማከራከር ወደድ በዘው ወንድ ልጅ አላችሁ። በቃ ነጭ መልአክ ቤተሰብ እዚህ ጋር ነጭ መልአክ ይታያችኋል። ይቅርታ ተባባሉ በደምብ አንዴ ወደ ቤት በቃ እነዚህ በእኛ ጊዜ እንዲሁም ቤተሰብ እዚህ ጋር ድንጋይና ምናምን ነበር። ይቅርታ ነው ሴት ወንድ ምናምን አንልም። ግን አሁን የዘንድሮ ልጅ ጉርምትና እና ብናርግ ሰኔ ቀደሜ በስዬ ሰው ለማስታረቅ አገሬን ትቼ ከመልአክ ጋር ስመጣ አይ ምላስ አይደለም እዚህ ጋር ፍቅርን መስበክ የሁላችንም ኃላፊነትና ግዴታ ነውና ሁለት የተጣሉ ወንድማማቾችን አንድ ሴትና አንድ ወንድ መተው ያለ ሀገራቸው እርቅ ፈጥረዋል። ተቃቀፍ እስኪ ሆቴል አንሳችሁ ተቃቀፍ። አይ የምር ለምን ከት ይሆናል? ከትማ በጣም ነው የማመሰግናችሁ። የምሬ ነው ማለት እስካሁን ከናውል ጋርም ከአንተ ጋርም ነበሩ እና በነበሩባቸው ጊዜዎች ውስጥ ፍቅር ሰጣችሁ። ማይኮም ለዚህ በቅቷል፣ ናኦልም ለዚህ በቅቷል። እያያችሁ ናኦልም ለዚህ በቅቷል። አሁን ደግሞ ምን እንደሚፈጠር አናውቅም። እግዚአብሔር እንደው በመሀላችን እኔ ብቻዬን አዲስ አበባ ልሄድ እችላለሁ ምናልባት። እና እንግዲህ ቤተሰብ ስለነበረን ጊዜ እያመሰገንን የወንድማማቾችነት ፍቅር ቀጥሎ ቀጣይነት ባለው መልኩ ወደ እናንተ የሚቀርብ ይሆናል ማለት ነው። እንወዳችኋለን።